እኔ ጧት አይቆምም ችግር አለው? አዎ ችግር አለው። አንድ ወንድ ከሆነ ማለት ነው ጧት ብልቱ ሊቆም ይገባል። ግን እንደዛ ስንል ባይተወይ ማለት ነው በየቀኑ ማለታችን አይደለም። በሳምንት ከ3 እስከ 5 ቢቆም በቂ ነው ማለት ነው። ሁለተኛ ደግሞ ለረጅም ጊዜ ይቆማል ማለት አይደለም። ሰው ከእንቅልፋችሁ ስትነቁ ልታዩት ትችላላችሁ። ግን ለረጅም ጊዜ ቆሞ ይቀጥላል ማለት አይደለም። ለትንሽ ጊዜ ምልክት አሳይቷችሁ የሚጠፋ አይነት ነው። ይሄ ነገር የሚፈጠረው ሚስት ስላለቻችሁ ኦር ለግንኙነት የሚያነሳሳችሁ ነገር ስላለ አይደለም፣ ወይም የግንኙነት ፍላጎታችሁ ኤክሰስ ስለሆነ አይደለም። ጭንቅላት የብልት አካባቢ ያሉትን ደም ስሮች ሰፋ ያደርግና ማለት ነው ወደዛ ደም ይልካል። ማለትም ቀኑን ሙሉ የደም ዝውውር የማያገኘውን የብልታችሁን ክፍል የደም ዝውውር እንዲያገኝ እንቅልፍ ከ6 ሰዓት እስከ 8 ሰዓት ያልተቋረጠ እርፍ ያለ እንቅልፍ ስታገኙና ሌሎች የሰውነታችሁ ክፍል እርፍ ብሎ የደም ዝውውሩን በማይሻማበት ጊዜ ወደ ብልት የደም ዝውውርን ተልኮ እዛ አካባቢ ያሉ ጡንቻዎች የደም ዝውውር እንዲያገኙ የሚደረግበት የሰውነት ፕሮሰስ ነው። ጧት ብልት ካልቆመ ባይዘይ ማለት ነው ትልቅ ችግሮች አሉ ማለት ነው። እዛ አካባቢ የደም ስር ችግሮች አሉ ማለት ነው። የሆርሞን ችግሮች አሉ ማለት ነው። የነርቭ ችግሮች አሉ ማለት ነው። ስለዚህ እነዛ ነገሮች ቼክ መደረግ አለብህ። ሰላም ጤና ይስጥልኝ። በዚህ ደግሞ ጠያቂያችን ዶክተር ስለ ፐርሲስተንት ጄኒታል አራውዛል ዲስኦርደር ስራለን መፍትሄ ካለው ይላል። እንግዲህ ይሄ በጣም ሴቶችን ከሚያስፈፍሩ ከሚያስጨንቁ ነገሮች አንዱ ነው። እንዴት መሰላችሁ? ሴቶች ሳያስቡት ሳይፈልጉት እና ሳይጠብቁት የብልት አራውዝ መሆን ወይም ደግሞ የስሜት በከፍተኛ ሁኔታ መነቃቃት ማለት ነው። ይሄ በወንዶች አንዳንድ ጊዜ ፕሪያፒዝም የምንለው ብልት ዝም ብሎ ቀጥ ሊል ይችላል። ምንም ሳይፈለግ በመድኃኒት ሊሆን ይችላል፣ በአደጋ ሊሆን ይችላል። በአንዳንድ ጉዳይ ተነስቶ ብልት ቀጥ ብሎ ከ4 ሰዓት በላይ ሊቆም ይችላል። ሰውየው ምንም ሳይፈልገው እያመመውም ሊሆን ይችላል ማለት ነው። ልክ በተመሳሳይም ሴቶች ፐርሲስተንት ጄኒታል አራውዛል ዲስኦርደር ሲገጥማቸው ብልታቸው ክሊቶሪ የምንለው እንደ ቲንግሊንግ ሴንሴሽን የመቆጥቆጥ የማመም ስሜት ሊሰማቸው ይችላል። ብልታቸው በከፍተኛ ሁኔታ ፈሳሽ ሊያመነጭ ይችላል። እንደዚሁ ደግሞ የደም ፍሰት ወደዛ በመጨመር ከፍተኛ የሆነ መነቃቃት፣ አንዳንድ ጊዜ ደግሞ ያልተፈለገ ኦርጋዝም ወይም ደግሞ ስሜት የመጨረስ ግን የማያስደስት የሚያሸማቀቅ የሚያስጨንቅ አይነት ሊገጥማቸው ይችላል። ይህንን ፐርሲስተንት አራውዛል ዲስኦርደር እንለዋለን ማለት ነው። ምክንያቱ በውሉ በሕክምናም አይታወቅም ለምንድን ነው የሚመጣው የሚለው ማለት ነው። ነገር ግን አንዳንድ ሴቶች ላይ ይሄ የጭንቀት መድኃኒት በተለይ ሴሌክቲቭ ሰረቶኒን ሪአፕቴክ ኢንሂቢተር የተባሉ እንደ ፕሮዛክ አይነት ያሉ መድኃኒቶችን ሲያቋርጡ ይሄ ነገር ይገጥማቸዋል ማለት ነው። እንግዲህ ፐርሲስተንት ጄኒታል አራውዛል ሲንድረም ነው ወይም ዲስኦርደር ነው ለማለት ቢያንስ 5 ነገሮችን ማሟላት ይጠበቅበታል ማለት ነው። አንደኛው ሳይፈለግ አራውዝድ መሆን ማለት አሁን ሃይፐርሴክሹዋሊቲ እና ፐርሲስተንት ጄኒታል አራውዛል ዲስኦርደር አንዱ የሚለየው በዚህ ነው። ሃይፐርሴክሹዋሊቲ ወይም ደግሞ የወሲብ ሱስ የሴክስ ሱስ የምንለው ከመጠን ያለፈ ለሴክስ ያለ ፍላጎት ሱስ መሆን ማለት ነው። ፍላጎት አለው። ይሄኛው ግን ሳይፈልጉት ሳያስቡት ድንገት የሚመጣ መቼ እንደሚመጣ የማይታወቅ ስሜት ነው ማለት ነው። አንደኛው ይሄ ነው ማለት ነው። ሁለተኛው ደግሞ አንፕሪዲክተብል ነው። መቼ እንደሚገጥም አይታወቅም። ትሪገር ሳይኖረው ወይም ሴክሹዋል ትሪገር ሳይኖረው ራሱ ስለሚመጣ አንፕሪዲክተብል ነው ማለት ነው። በሶስተኛ ደረጃ ደግሞ ኦርጋዝም ወይም እርካታም ከደረሱ ሪሊፍ የለውም ወይም አይሻልም። እርካታም በኋላ ይቀጥላል ችግሩ ለሰዓታት ለቀናት ሊቀጥል ይችላል ማለት ነው። በሶስተኛ ደረጃ ዲስትረስፉል ነው ወይም ያስጨንቃቸዋል ለሴቶቹ ማለት ነው። ምክንያቱም ያልተፈለገ ያልተጠበቀ ከቁጥጥር ውጭ የሆነ መነቃቃት ስለሆነ ያሳፍራል፣ ያስጨንቃል። አንዳንዶቹ ድባቴም ውስጥ ሊከታቸው ይችላል ማለት ነው። ከዛ ውጪ ለብዙ ሰዓታትና ለብዙ ቀናት የሚቆይ ችግር መሆን አለበት ማለት ነው። ስለዚህ ይሄ ምንድን ነው የሚያደርገው? አንደኛ ጭንቀትና ዲስትረስ ድባቴ ውስጥ ሊከታቸው ይችላል ማለት ነው። ሁለተኛ ኖርማል ሴክሹዋል ላይፍ ላይ ኢንተርፊር ያደርጋል። ይሄ ነገር በመምጣት ችግር ይፈጥራል ማለት ነው። እንደዚህ በሚሆንበት ይሄ እንግዲህ 1% የሚሆኑ ሴቶች ይህን ችግር ይገጥማቸዋል ማለት ነው። እንደዚህ በሚሆንበት ጊዜ እንግዲህ አማራጮቹ መጀመሪያ ሌላ ነገር አለመሆኑን ሐኪም ጋር ቀርቦ መመርመር ያስፈልጋል። ከዛ በኋላ ጄኒታል አራውዛል ዲስኦርደር መሆኑ ከታወቀ በኋላ
አንደኛ መድኃኒቶች ሊያስፈልጉ ይችላሉ። በተለይ ሴሌክቲቭ ሰረቶኒን ሪአፕቴክ ኢንሂቢተር የሚባሉት እነ ዞሎፍት እነ ፕሮዛክ ሊያስፈልጉ ይችላሉ። በሐኪም የሚታዘዙ ናቸው እነዚህ። ሁለተኛ ፊዚዮቴራፒ ወይም ፔልቪክ ፍሎር ኤክሰርሳይዝ ኪግልን ጨምሮ ሊያስፈልግ ይችላል ማለት ነው። በሶስተኛ ደረጃ ማሳጅ እንደዚሁ ማሳጅ ቴራፒ ሊጠቀም ይችላል ማለት ነው። ሌሎች ነገሮች ከሆኑ ደግሞ ከሌሎች ከጭንቀት ከሌሎች ነገሮች የተያያዙ ችግሮች አብረው ካሉ በሐኪም ደግሞ ታይቶ ይታከማል ማለት ነው። ነገር ግን ያው ይሄ 1% ሴቶች ላይ የሚከሰት በጣም ለሴቶቹ የሚያስጨንቅ ዲስትረስፉል የሆነ ከእርካታም በኋላ የማይጠፋ ችግር ነው ማለት ነው። እንግዲህ ይሄ በሚገጥም ጊዜ ተመርምሮ መታከም ይቻላል ማለት ነው። 4 ዋና ዋና የወንድ ልጅ መካንነት መንስኤዎቹን እነግራችኋለሁ። እስከ መጨረሻው ተከታተሉ። በአንደኛ ደረጃ የተቀመጠው የወንድ ልጅ መካንነት መንስኤ ሊሆን ይችላል ተብሎ የተቀመጠው ቫሪኮሴል የምንለው ነው። ቫሪኮሴል ማለት የወንድ የዘር ፍሬዎች ላይ ያሉ ቬኖች ወይም ደግሞ የደም መልስ የሚባሉ ቬኖች እነሱ ሲያብጡ ደም ወደኋላ እነሱ ጋር ሄዶ ሲጠራቀምና ሲለጠጡ የስፐርም ሙቀት በመጨመር የስፐርም ቁጥር እንዲቀንስ እንደዚሁም እንቅስቃሴው እንዲቀንስ በማድረግ መካንነት ሊያመጡ ይችላሉ። ይህም በሕክምናው ታይቶ ተመርምሮ መታከም ይችላል ማለት ነው። አንደኛው ቫሪኮሴል ነው ማለት ነው። በሁለተኛ ደረጃ ያለው በስፋት ያለው እንዳውም ይሄኛው አዞስፐርሚያ ሃይፖስፐርሚያ የምንለው የስፐርም ቁጥር አለመኖርና እንደገና ደግሞ ስፐርም ቁጥር በከፍተኛ ሁኔታ ቁጥሩም እንቅስቃሴውን መቀነስ ማለት ነው። አዞስፐርሚክ ማለት ምንም አይነት በፈሳሽ በወንድ ልጅ ጃክሌት በሚያወጣው ምንም አይነት ስፐርም ከሌለ። እንደሚታወቀው አንድ ሲመን የምንለው በኢጃኩሌሽን በአንድ ጊዜ ወንዶች የሚለቁት ፈሳሽ 95% ሌላ ፈሳሽ ነው። 5% ስፐርም ነው። ምንም ስፐርም ከሌለ በዛ ውስጥ አዞስፐርሚያ ይባላል። አዞስፐርሚያ በተለያየ ምክንያት ሊመጣ ይችላል። በዋናነት ግን የአባለዘር ኢንፌክሽን የዘር ቱቦ መተላለፊያውን ሲዘጋው ስፐርም ላይወጣ ይችላል። ወይ ደግሞ አንዳንድ ጊዜ አደጋ ከደረሰም እንደዚሁ ሊደርስ ይችላል። አንዳንድ ጊዜ ደግሞ ከተፈጥሮ የቫስ ዲፈረንስ የሚባለው ስፐርም የሚያጓጉዘው ቱቦ ችግር ሊኖረው ይችላል። በእነዚህ ምክንያቶች ምንም አይነት ስፐርም በፈሳሽ ውስጥ ላይኖር ይችላል። አዞስፐርሚያ ይባላል። ይሄም ከታወቁ መንስኤዎች የወንድ መካንነት አንዱ ነው ማለት ነው። ሌላ ጊዜ ደግሞ ሆርሞኖች ሊሆኑ ይችላሉ። ቴስቴስትሮን በተለይ ከመጠን በላይ ዝቅ ሲል ወይም ደግሞ ቴስቴስትሮን ከውጭ በኩል ገዝተው ሲወስዱ ሰዎች እንደዚሁ መካንነት ሊያመጣ ይችላል። ሲያቋርጡት ወደ ኖርማል ሊመለስ ይችላል። ስለዚህ ሆርሞኖችን ችግር ካሉ እንደዚህ ሊያደርግ ይችላል ማለት ነው። በሌላ ጊዜ ደግሞ የጄኔቲክ ችግሮች በጄኔቲክ ችግሮች ምክንያት የዘር ስፐርም ላይመረት ይችላል ከቦታው። ስለዚህ በማይመረትበት ጊዜም እንደዚሁ መካንነት ሊያመጣ ይችላል ማለት ነው። ሌላው ኢንቫይሮንመንታል ፋክተር የምንለው በአራተኛ ደረጃ የተቀመጡት ኢንቫይሮንመንታል ፋክተር የምንላቸው ኬሚካሎች፣ አንዳንድ ኬሚካሎች ለስፐርም ጸር ናቸው። የጸረ አረም መድኃኒቶች፣ ማጨስ፣ አልኮል፣ ማሪዋና እነዚህ የመሳሰሉ ነገሮች እንደዚሁ ከፍተኛ የሆነ ሙቀት የስፐርምን ጤና በማዛባት እርግዝና እንዳይፈጠር በማድረግ የወንድ መካንነት ሊያመጡ ይችላሉ። ዋና ዋናዎቹ እነዚህ። ብዙ ወንዶች የጓደኞቻቸውን ወይም ደግሞ ከጓደኞቻቸው አንዱ የሆነውን ትልቅ ብልት ያዩና ወይም ደግሞ ፖርኖግራፊ ላይ የብዙ ወንዶችን ብልት አይተው ትልቅ መሆኑን ያዩና የራሳቸው ያነሰ ይመስላቸዋል። 95% ወንዶች የብልት መጠናቸው ኖርማል ነው። ያም ከ3 እስከ 5 ኢንች ሲተኛ ወይም ደግሞ ከ3 እስከ 7 ኢንች ሲቆም ነው ማለት ነው። ነገር ግን 55% ኦልሞስት ከግማሽ በመቶ በላይ ወንዶች የብልት መጠናቸው ያነሰ ይመስላቸዋል። እነዚህ ወንዶች ሴቶችን ለማርካት የብልት መጠን ወሳኝ ነገር የሆነ ይመስላቸዋል። ነገር ግን እውነታው ምንድን ነው ብለን እናያለን ማለት ነው። ብዙ ጊዜ ይህንን የብልት መጠን መተለቅና ማነስ ሴቷን ከማርካት ጋር የተያያዘ የሚመስላቸው ሰዎች የግንዛቤ ወይም የእውቀት ትንሽ ጋፕ አለባቸው ማለት ነው። ምክንያቱም 80% ሴቶች ለእርካታ ለመድረስ ወይም ኦርጋዝም የምንለው ጋር ለመድረስ ፔኔትሬቲቭ ሴክስ አያስፈልጋቸውም ወይም ደግሞ ክሊቶራል ስቲሙሌሽን ከውጭ ያለ ነው ማለት ነው። ክሊቶሪ በተለያየ መልኩ ስቲሙሌት ሲደረግ ሴቶቹ ሊጨርሱ ይችላሉ ማለት ነው። ይህንን ካለማወቅ ብዙ ወንዶች ትልቅና ረጅም ሴቷን የበለጠ የሚያስደስታቸው ይመስላቸዋል። እንደውም አንዳንዶቹን ሊያማቸው ይችላል ማለት ነው። 20% ሴቶች ናቸው በፔኔትሬቲቭ ሴክስ
ኦርጋዝም የሚያደርጉት ወይም እርካታ ላይ የሚደርሱት ማለት ነው። ምን መሰላቸው? ሴቶች የሚረኩባቸው 2 ቦታዎች አሉ። አንደኛው ክሊቶሪ የምንለው የሴቷ ብልት መግቢያ ላይ እንደ ገመድ ነገር ኮርድ ላይክ የሆነ ነገር አለ። እሱ ፐርሲስተንትሊ ጀንትሊ ስቲሙሌት ሲደረጉ ነው የሚጨርሱት። ሁለተኛው ጂ ስፖት የምንለው ግራፈንበርግ ስፖት የምንለው አለ። እሱ ደግሞ በ4 እና በ5 ሴንቲሜትር ርቀት ነው ያለው። ስለዚህ ማንኛውም የብልት መጠን ሁለቱንም ቦታ በትክክል ሊደርስና ሴቷን ሊያስጨርስ ይችላል ማለት ነው። ነገር ግን ስለ ብልት መጠን ስለ ሰውነት የምትጨናነቅ ከሆነ ሴክስ ላይ ደግሞ ፐርፎርማንስ ይወርዳል። ጭንቀት፣ ምክንያቱም ጭንቀት ላይ የሚመነጩ ሆርሞኖች አሉ። እነሱ ደግሞ ብልት እንዲከዳ እንዳይጠነክር ቶሎ እንዲጨርስ በማድረግ እሷን ከማስጨረስ እና ራስን እንጆይ ከማድረግ በሐሳብ ተሰምጠህ ይህን ችግር ይፈጥርብሃል ማለት ነው። ስለዚህ የብልት መጠን ውፍረትም ሆነ ርዝመት ሴቷን ለማርካት በቂ ነው። ብዙ ሰው ግን ይህን ካለማወቅ ጭንቀት ውስጥ ይገባል ማለት ነው። ሌላው ማወቅ ያለባችሁ ነገር የሚቀቡ ክሬሞች፣ የሚዋጡ መድኃኒቶች፣ የሚደረጉ ሰርጀሪዎች፣ ማሽኖች በሙሉ ይሄንን ብልትን በዘላቂነት ማርዘም አይችሉም ማለት ነው። ወይም ደግሞ የሚያስከትሉት ጉዳት የከፋ ስለሆነ አይመከሩም ማለት ነው። ሰላም ጤና ይስጥልኝ። በዚህ ጥያቄያችን ምን አለ? ዶክተር የብልት መጠን ድንግልና ለመውሰድ ማተር ያደርጋል እንደ የሚል ጠየቀ። በዚህ ቪዲዮ ስለ ወንድ ልጅ ብልት የማታውቋቸውን 9 እውነታዎች እነግራችኋለሁ። በተለይ የመጨረሻው በጣም ብዙ ወንዶች ማየት ያለባችሁና ወሳኝ ነገር ነው። እስከ መጨረሻው ተከታተሉ። የመጀመሪያው ምንድን ነው? ብልት መቆም የሚጀምረው ለአቅመ አዳም ስንደርስ ይመስለዋል ብዙ ሰው። ነገር ግን ብልት በእናት ሆድ ውስጥ እያለ ጽንስ እያለ ራሱ ሊቆም ይችላል። ያንን ፌታል ኢሬክሽን እንለዋለን። ጽንሱ በተለይ በተኛበት ጊዜ ራፒድ አይ ሙቭመንት ስሊፕ የሚባል የእንቅልፍ ፌዝ አለ። በዛ ሰዓት ሊቆም ይችላል። ያም በአልትራሳውንድ አንዳንድ ጊዜ ይታያል ማለት ነው። ስለዚህ መቆም የሚጀምረው ገና ጽንስ ውስጥ እያለ ነው ማለት ነው። ሁለተኛው ደግሞ በጣም በብዛት ሲታመንበት የነበረ ዲበንክድ የሆነ ሚት ወይም ደግሞ እውነት ያልሆነ በሰፊው ሲታመንበት ለረጅም ጊዜ የቆየው የጫማ መጠንና ወይም የእግር መጠንና የብልት መጠን ኮሪሌት ያደርጋል ወይም ይያያዛል ብሎ ብዙ ሰው ያምኑ ነበር። ይህም በ2002 በተጠና በብሪቲሽ ጆርናል ኦፍ ዩሮሎጂ ምንም አይነት የእግር ልክና የብልት መጠን እንደማይገናኝ በጥናት ዲስፕሩቭ ተደርጓል ወይም ተረጋግጧል ማለት ነው። በሶስተኛ የምነግራችሁ ደግሞ ሞርኒንግ ውድ ወይም ኖክቹርናል ቱመሰንስ የምንለው ማታ ማታ ወንዶች ጤናማ ከሆኑ ብልታቸው ሌሊት ላይ ከ3 እስከ 5 ጊዜ ይቆማል ወይም ኢሬክት ያደርጋል ማለት ነው። ይሄ የጤናማ ኖርማል ሲሆን ነው ማለት ነው። አንዳንድ ጊዜ ይሄ ከሌለ የስንፈተ ወሲብ ምልክት ሊሆን ይችላል። በተለይ በኖርማል ጊዜ አልቆምም የሚላቸው ማታ ማታ ደግሞ የሚቆም 3 እስከ 4 እስከ 5 ጊዜ ድረስ የሚቆም ከሆነ ምክንያታቸው ሳይኮሎጂካል ሊሆን ይችላል። ወይም ደግሞ ኦርጋኒክ የሆነ የውስጥ ችግር ሳይኖርባቸው ሳይኮሎጂካል ችግር ሲኖርባቸው እንደዛ ሊከሰት ይችላል። ለማንኛውም በየሌሊቱ ከ3 እስከ 5 ጊዜ ኖርማል ብልት ይቆማል ማለት ነው። ከዛ ውጪ በአራተኛ ምነግራችሁ ደግሞ አንዳንድ ጊዜ በጥይት ተመተው ወይም ደግሞ መርዝ ጠጥተው ወይም ደግሞ ራሳቸውን አንቀው የሰቀሉ ወንዶች ላይ ብልት ከሞቱ በኋላም ሊቆም ይችላል። ይሄ የተለያዩ ቲዎሪዎች ተቀምጧል። ግን ይሄ ዴዝ ኢሬክሽን የምንለው ወይም አንጀል ላስት የሚባል አለ። እንደዛም ሊያረግ ይችላል፣ ሊቆም ይችላል ሰውየው ከሞተም በኋላ ማለት ነው። አምስተኛው ፋክት ብዙ ጥንቃቄ ትምህርት የምትወስዱበት ነው። ብልት ሊሰበር ይችላል። ቀጥ ብሎ የቆመ ብልት በተለይ ሴቷ ከላይ ሆና ቪገረስ የሆነ ኢንተርኮርስ የሚያደርጉ ከሆነ ወይም ደግሞ ኃይል የበዛበት ግንኙነት የሚያደርጉ ከሆነና እሷ ከላይ ከሆነች ብልት እንደ አጥንት ሊሰበር ይችላል። ያው እንደሚታወቀው በውስጡ አጥንት ባይኖርም ውስጥ ግን ኮርፖራ ካቨርኖሳ የሚባል የሚሰበር አለ። ይሄ በተሰበረበት ጊዜ ከፍተኛ የሆነ ህመም፣ መሀሉ ላይ ማበጥ፣ እንደዚሁ ደግሞ ብልቱ መተኛት ሊያመጣ ይችላል። እንደዚህ በሚሆንበት ጊዜ በጣም በአጣዳፊ ወደ ሐኪም ቤት መሄድ ያስፈልጋል። ማፈር ምንም አያስፈልግም። በጊዜ ከታከመ ስለሚድን ማለት ነው። ካልሆነ ስንፈተ ወሲቡ ቋሚ ይሆንበታል።
ችግር ይፈጥራል ማለት ነው። አንዳንድ ጊዜ ኢሬክት ካረገም ከአልጋ ሲወድቁ አንዳንድ ወንዶች ሪፖርቶች አሉ የተሰበረባቸው ማለት ነው። ስለዚህ ብልት ሊሰበር ይችላል። ከተሰበረ በጣም አጣዳፊ ሰርጂካል ኢመርጀንሲ የሚባል ነው። በፍጥነት መታከም ያለበት ነገር ነው ማለት ነው። ከዛ ውጪ ሰባተኛ ምነግራችሁ ደግሞ ብዙ ወንዶች አክቹዋሊ 1/3 ወንዶች ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ያስቸግራቸዋል። ይሄ የሚሆነው አብዛኛውን ኢጃኩሌሽን ወይም ደግሞ የዘር ፈሳሽ መልቀቅን የሚቆጣጠረው ስፓይናል ኮርዳችን ነው። ስፓይናል ኮርድ ደግሞ በእኛ ቁጥጥር አይደለም፣ በአእምሮ የሚሆን ነገር ቁጥጥር አለው። ነገር ግን ኢጃኩሌሽን በአብዛኛው በስፓይናል ኮርድ ስለሆነ ነው። ነገር ግን የተወሰነ የአእምሮም ተጽዕኖ አለበት። ለዛም ነው ዲስትራክሽን ቴክኒክ ወይም ደግሞ ራስን ወደ ሌላ ነገር ማዘናጋት የተወሰነ ሊያቆይ የሚችለው ለዛ ነው። የተወሰነ አለው ከላይ፣ በአብዛኛው ግን ከስፓይናል ኮርድ ወይም ህብለበት ሰረሰር ጋር የተገናኘ ስለሆነ ከቁጥጥር ውጭ ቶሎ ሊጨርሱ ይችላሉ ማለት ነው። ከዛ ውጭ ፔናይል ኢሬክሽኖች ወይም ደግሞ አንድ ብልት ሲቆም ብዙ ሰው ወደ ላይ ቀጣይ ሊል ይችላል፣ ወይም ደግሞ ወደ መሀል ቀጣይ ሊል ይችላል። ይሄ ሁሉ የተለያየ ሊሆን ይችላል። ኖርማል ሆኖ አንዳንዱ እንደዚህ ሊል ይችላል፣ ወደ ታች ትንሽ ሊል ይችላል፣ ኖርማል ነው። ቀጥ ሊል ይችላል፣ ስትሬት ሊሆን ይችላል፣ ኖርማል ነው። ወደ ላይም ሊል ይችላል። ወደ ጎንና ጎንም 30 ዲግሪ ኖርማል ነው ማለት ነው። ስለዚህ አንዳንድ ወንዶች ይጨናነቃሉ ወደ ታች ትንሽ ብለዋል ብለው ማለት ነው። አንዳንዶቹ ደግሞ ወደ ጎንም ትንሽ ካለ ይጨናነቃሉ። የተወሰነ ቫሪዬሽን፣ ይሄ ሁሉ ኖርማል ነው። በየትኛውም አቅጣጫ ሊሆን ይችላል። ወደ ላይ ሊል ይችላል፣ ወደ ጎን ሊል ይችላል፣ ወደዚህ ሊል ይችላል። በተለይ ግን ወደ ጎን ሲሆን 30 ዲግሪ መብለጥ የለበትም እንጂ እስከዛ ድረስ ኖርማል ነው ማለት ነው። ከዛ ከበለጠ ግን ብትታዩት መልካም ነው ማለት ነው። ከዛ ውጪ ብልት ሲቆምና ሲተኛ ኮርሌት አያደርግም። ወይም ደግሞ ለአንድን ሰው ሎከር ሩም ላይ ወይም ልብስ ሲቀይር፣ ሻወር ቤት፣ ብዙ ቦታ ራቁቱ አይታችሁት ተለቅ ያለ ብልት ብታዩ ሲቆም በጣም ትልቅ ነው ብላችሁ ደግሞ እንዳደመድሙ። ምክንያቱም አንዳንድ ሰዎች ዛያርኮል ሾወርስ ማሳየት በተኛበት ትልቅ ይሆናል፣ ሲቆም ይቀንሳል። አንዳንድ ሰው ደግሞ በተኛበት ትንሽ ይሆንና ሲቆም ይተልቃል። ስለዚህ እነዚህ ምን ይባላሉ? ግሮወርስ ኤንድ ሾወርስ ይባላሉ። ሾወርስ በተኛበት ትልቅ ይሆናል፣ ሲቆም ያ አነስ ሊል ይችላል። ሁሉም ይሆናል ማለት አይደለም። ግሮወርስ የሚባሉት ደግሞ ሲተኛ በጣም ትንሽ ነው፣ ሲቆም ግን ተለቅ ይላል ማለት ነው። ስለዚህ አንድ ሰው ዝም ብላችሁ ስላያችሁት ትልቅ ይኖራል የሚለውን ድምዳሜ አያስፈልግም ማለት ነው። ስለዚህ ይሄ 8ኛው ነው። 9ኛው ግን የጠያቂያችን ነው። የብልት መጠን ድንግልናን ለመውሰድ ማተር ያደርጋል ወይ የሚለው ነው። አያደርግም። ምክንያቱም ቨርጂኒቲ ድንግልና ወይም ሃይመን የምንለው ከኢንተሮይተስ ወይም ከቫጃይና መግቢያ በ1 ወይም በ2 ሴንቲሜትር ርቀት ነው ያለው። በጣም ትንሽ የተባለ ብልት ራሱ ማይክሮፒነስ የሚባል ብልት 7 ሴንቲሜትር ይተለቃል። ስለዚህ ድንግልና ለመውሰድ የብልት መጠን ማተር አያደርገውም። ማንኛውም ስሞል ትንሽ የተባለ ብልት ድንግልና ሊወስድ ይችላል። ለዛሬ ይሄን ይመስላል።